ከ127 ዓመታት በፊት ወደ ተለያዩ አካባቢዎች ሲንቀሳቀሱ ለነበሩ ነጋዴዎች በግራር ጥላ ስር ተቀምጣ የምግብና የመጠጥ አገልግሎት ትሸጥ ከነበረችው አንዲት ሴት ነጋዴ ጋር ተያይዞ በሃላቢሳ ቋንቋ ቁልቁሊቶዬ በሚለው መነሻ ቃል ሁሉን በአንድ የምታቅፈው በስም ትርጉሟም ጉጉትና ናፍቆት የሚል ስያሜ ያላት ዛሬ ላይ ቁሊቶ እያልን የምንጠራት ህብረ ብሔራዊቷ ከተማ ተመሰረተች። ሀላባ ቁሊቶ ከተማ በሀገራችን ካሉት ቀደምት ከተሞች መካከል አንዷ ስትሆን የከተማዋ የመጀመሪያው ማዘጋጃ ቤት በ1946 ዓ.ም እንደተቋቋመ ታሪክ ይናገራል። ቁሊቶ በከፍተኛ ፍጥነት እያደጉ ካሉ ከተሞች አንዷ በመሆኗ በከተማዋ ከሚገኙ ከ91 ሺህ በላይ ከሚሆኑ ነዋሪዎቿ ጋር በቀጣይ 10 ዓመታት በተለመደው የነቃ የህዝብ ተሳትፎና ሰላሟ ለኑሮና ለኢንቨስትመንት ምቹና ተመራጭ እንዲሁም በኢትዮጵያ ከሚገኙ ትልልቅ ከተሞች ራጂዮፖሊታን ከተሞች ደረጃ ደርሶ የማየትን ራዕይ ሰንቃ በትጋት ላይ ትገኛለች።